ተመልካቾቼ እንዴት ናችሁ? ዛሬ በዚህ ቪዲዮ ላይ ስፔሻሊ የፎቶሾፕ ወይም ደግሞ የፎቶ ኤዲቲንግ ስኪል ከሌላችሁ ይሄን አፕሊኬሽን ጭናችሁ የፈለጋችሁትን በጣም ብዙ ቴምፕሌቶች ነው ያሉት። በጣም የወደድኩት አፕሊኬሽን ነው። የፈለጋችሁትን ያህል ፖስተር ወይም ደግሞ ግራፊክስ መስራት ትችላላችሁ። በጣም ለተለያዩ ስራዎች የሚውሉ የተለያዩ ዲዛይኖች አሉት። የአፕሊኬሽኑ ስም ፖስተር ሜከር ይባላል። አብዛኛው ፖስተር ሜከር ፕሌይ ስቶር ላይ ዳውንሎድ ካደረጋችሁት አብዛኛው ቴምፕሌቶቹ ፔድ ናቸው፣ ገንዘብ ከፍላችሁ ነው የምታገኙት። ነገር ግን ይሄን አፕሊኬሽን በነጻ የምታገኙበትን ወይ እስከ መጨረሻ ከተከታተላችሁኝ በዚህ ቪዲዮ አሳያችኋለሁ። እንደምታዩቸው በጣም ብዙ ቴምፕሌቶች አሉ። ወደ ታች ስክሮል አድርጋችሁ ካያችሁት በጣም ብዙ ለተለያየ ነገር ለምሳሌ ለቸርች፣ ለኢንጌጅመንት አናውንስመንት፣ ለሊንክ፣ ለፖስት፣ ለፓርቲ፣ ለቤቢ ሻወር፣ ለቤክሪ ክሊኒንግ ሰርቪስ በጣም ብዙ ቴምፕሌቶች አሉት። ኢቭን በአንዱ ቴምፕሌት ውስጥ ራሱ ሲሞር የምትለዋን ከነካችሁ በጣም ብዙ ቴምፕሌቶች ወደ ታች ስክሮል እያደረጋችሁ ማግኘት ትችላላችሁ። እነዚህን ጠቅላላ ቴምፕሌቶች ምንም አይነት ክፍያ ሳትከፍሉ በነጻ ኤዲት ማድረግ ትችላላችሁ። አፕሊኬሽኑ ወደ መጨረሻ ላይ እንዴት መጫን እንዳለባችሁ የማሳያችሁ ይሆናል። ምናልባት አንዳንድ ጊዜ ስለሚያስቸግር አብረን ሶልቭ እናደርገዋለን ማለት ነው። እንደምታዩት እነዚህን ኤዲት ማድረግ ትችላላችሁ። እኔ አንዱን ክሊክ አድርጌ ኤዲት አድርጌ ያሳያችኋለሁ። ለምሳሌ እቺን ኤዲት ማድረግ ፈልጋለሁ። ስለዚህ ዲዛይኑን ሴሌክት ካደረጋችሁ በኋላ ኤዲት የምትለዋን ክሊክ ታደርጋላችሁ። ኤዲት ስታደርጉት ቴምፕሌቱን ወደ ስልክ ያወርድላችኋል። በመቀጠል በዚህ መልኩ ይመጣላችኋል። ቴክስቶቹን ክሊክ እያደረጋችሁ ኤዲት የምትለዋን ክሊክ በማድረግ ቀጥታ ቴክስቶችን ኤዲት ማድረግ ትችላላችሁ ማለት ነው። ስለዚህ በቀላሉ እነዚህን ኦፕሽኖች በመጠቀም በቀላሉ ኤዲት ማድረግ ትችላላችሁ። የፈለጋችሁትን ቴክስቶች ኢቭን ማጥፋትም ከፈለጋችሁ ማጥፋት ትችላላችሁ። ሌትስ ሴይ ይሄኛውን ቴክስት ቴክ ቲፕስ ልበለው። እንደምታዩት ከላይ ማስቀመጥ ትችላላችሁ። ሳይዙን መጨመር ትችላላችሁ። ሴንተር ይረዳችኋል። አላይመንትም ስላለው ያግዛችኋል ማለት ነው። እንደምታዩት በዚህ መልኩ መቀየር ትችላላችሁ። ኢቭን ፒክቸሮችንም ሪፕሌስ ማድረግ ትችላላችሁ። በጣም ደስ የሚል ፊውቸር ያለው የወደድኩት በቀላሉ ፒክቸሮችን ሪፕሌስ ማድረግ ቻላችሁ። ሌትስ ይሄ የበርገር ምልክት ነው። ስለዚህ ሰምቲንግ ኤሌክትሮኒክ ማድረግ ከፈለኩኝ ፒክቸሩን ክሊክ ታደርጋላችሁ። ሪፕሌስ የምትለዋን አንድ ጊዜ ክሊክ ታደርጋላችሁ። በመቀጠል በጣም ብዙ አማራጮች አላችሁ። እነዚህን ሴሌክት ማድረግ ቻላችሁ። ኢቭን ሰርች ማድረግ ትችላላችሁ። ሰርች የምትለዋን ክሊክ በማድረግ የፈለጋችሁትን ግራፊክስ ኢሜጅ ሰርች ማድረግ ቻላችሁ ማለት ነው። ሌትስ እኔ ለአሁኑ ፕሮዳክትን ክሊክ አደርጋለሁ። በመቀጠል ቺን ስማርት ዋች ክሊክ አደርጋለሁ። በመቀጠል ኤክስፓንድ አደርጋለሁ። ኢቭን ሮቴት ማድረግ ትችላላችሁ። በዚህ መልኩ ሮቴት ማድረግ እችላለሁ ማለት ነው። ኢቭን ይሄ ብቻ በቂ መስሎ ካልታየኝ ምን ማድረግ እችላለሁ? ሌትስ ሴ ሳይዙን ትንሽ ቀነስ ስላርገው ማለት ነው። በዚህ መልኩ ማድረግ ትችላላችሁ። አድ ኢሜጅን ክሊክ በማድረግ ካፕቸር ኢሜጅ ኦኬ። ይሄኛው ወደ ካሜራ ነው የሚወስደኝ። ግራፊክስ ምትለዋን አንድ ጊዜ ክሊክ ታደርጋላችሁ። እንደምታዩት በዚህ መልኩ ከእንደገና ይመጣላችኋል ማለት ነው። እዚህ ጋር መጣችሁ ተጨማሪ ግራፊክሶችን አድ ማድረግ ትችላላችሁ ማለት ነው። በዚህ መልኩ የፈለጋችሁትን ኢሜጅ ሰርች አርክታችሁ ማግኘት ትችላላችሁ ማለት ነው። ስለዚህ ሰርች አርግታችሁ ኢሜጁን ካገኛችሁ በኋላ በቀላሉ ምን ማድረግ ትችላላችሁ? ኤዲት ማድረግ ትችላላችሁ ማለት ነው። ሌትስ ሴችኛዋን ወደ ታች በዚህ መልኩ ማንቀሳቀስ ይቻላችሁ። ፖዚሽኑን ማንቀሳቀስ ይቻላችሁ ማለት ነው። እንዲሁም ደግሞ የተለያዩ ኦፕሽኖች አሉት። ሌትስ ሴ ክሮፕ፣ ከለር፣ ሻዶ ድሮፕ ማድረግ ከፈለጋችሁ ሻዶን አድ ማድረግ ይቻላችሁ። አንግል ሻዶ ወደ ታች እንደምታዩት ሻዶን በዚህ መልኩ ኤዲት ማድረግ ይቻላችሁ ማለት ነው። ኦፓሲቲውን መቀነስ ይቻላችሁ። ትንሽ ኦፓሲቲውን ቼንጅ ማድረግ ቻላችሁ። በዚህ መልኩ ኤዲት ማድረግ ቻላችሁ ማለት ነው። በጣም ብዙ ኦፕሽኖች አሉት። ገብታችሁ ቼክ ብታደርጉት በጣም አሪፍ የተሻለ ይመስለኛል። ምክንያቱም በጣም ፓወርፉል የሆነ አፕሊኬሽን ነው። ፎር ፍሪ ነው የምታገኙት። ማንኛውንም ነገር ኤዲት ማድረግ ቻላችሁ። ኤዲት ማድረግ ከጨረሳችሁ በኋላ ቀጥታ ምን ማድረግ ቻላችሁ? ኤዲት ያደርጋችሁትን ፋይል ዳይሬክትሊ ዳውንሎድ ማድረግ ቻላችሁ። ኢቭን ዳውንሎድ ስታደርጉም ከላይ ያለችውን ሴቭ የምትለውን ክሊክ ካደረጋችሁ በኋላ ሶስት ኦፕሽን አላችሁ። በፒኤንጂ፣ በጄፒጂ እና በፒዲኤፍ ዳውንሎድ ማድረግ ቻላችሁ። በጄፒጂ ክሊክ አደረግና ለአሁኑ ሃይ ኳሊቲ ወይም ኤችዲ ያደርገዋለሁ። ይሄም 1300 ፒክስል በ1600 ፒክስል አስቀምጠውና ሴቭ ምትሏን ክሊክ ያደርጋለሁ። ቀጥታ ዊዛውት ኤኒ ፔመንት በነጻ ቀጥታ ስልካችሁ ላይ ሴቭ ይሆናል ማለት ነው። ስለዚህ ጋለሪ ውስጥ ገብቼ ላሳያችሁ። ጋለሪ ውስጥ እንደምታዩት ፕሪቪየስሊ ኤዲት ያደረኳቸው ፒክቸሮች አሉ። ነገር ግን ቅድም ዳውንሎድ ያደረኩት ይሄን ነው ማለት ነው። ስለዚህ እያንዳንዱን ቴክስት ኢቭን ባክግራውንዱን ቼንጅ ማድረግ ቻላችሁ። በጣም የወደድኩት ምርጥ የአንድሮይድ አፕሊኬሽን ነው። ፖስተር ሜከር ይባላል። ፕሌይ ስቶር ላይ በክፍያ ነው የምታገኙት። በነጻ ዳውንሎድ ማድረግ ከፈለጋችሁ ፕሌይ ስቶር ቴሌግራም ቻናል ላይ ትገባላችሁ።
የቴሌግራም ቻናሌ ቢኒ ቴክ ብላችሁ ሰርች ማድረግ ቻላችሁ። ቢኒ_ቴክ_ቲፕ ብላችሁ ሰርች ማድረግ ቻላችሁ። ወይም ከታች ዲስክሪፕሽን ስር ላይ ወይም ኮሜንት ሴክሽን ላይ ድሮፕ አረግላችኋለሁ የዚህን የአፕሊኬሽን ሊንክ። እዛ ላይ ገብታችሁ ማግኘት ትችላላችሁ። እዚህ ላይ ጆይን ካላችሁ በኋላ አዲስ ነው ክሬት ያደረኩት ፋይሉን ድሮፕ አረግላችኋለሁ። እዚህ ላይ ገብታችሁ ቼክ አውት ማድረግ ቻላችሁ። በእርግጠኝነት እንደምትወዱት ተስፋ አረጋለሁ። ምክንያቱም ይሄ ምርጥ አፕሊኬሽን ነው፣ በጣም የወደድኩት ነው። እንደዚህ አይነት አንዳንድ ለዲዛይኒንግ ወይም ደግሞ ለአንዳንድ ነገር የሚረዷችሁን አፕሊኬሽኖች የስልክ አፕሊኬሽኖች ክራክድ የሆኑ ቫይረስ የሌለባቸው ስፔሻሊ ደግሞ ቫይረስ የሌለባቸው አፕሊኬሽኖችን እዚሁ ቴሌግራም ላይ ድሮፕ ስለማድረግላችሁ ጆይን ማድረግ እንዳትረሱ። ፋይል ብቻ ነው አፕሎድ የምናደርገው። ስለዚህ እንደምታዩት በጣም ብዙ እንግዲህ ስክሮል አድርጌ እንኳን የማልጨርሰው ለተለያዩ ኢቨንት የሚሆኑ ዲዛይኖች ስላሉ ወይም ቴምፕሌቶች ስላሉ አንዱን ክሊክ አድርጋችሁ ኢሜጁን ሪፕሌስ እያደረጋችሁ በራሳችሁ ሪፕሌስ እያደረጋችሁ መስራት ትችላላችሁ። ምንም አይነት የዲዛይኒንግ እውቀት አይፈልግም። ኦልሬዲ ሬዲ ሜድ የሆነ ፋይል ናቸው። ኢቭን እንደምታዩት ለኮንግራቹሌሽንም በዚህ መልኩ ዳውንሎድ ማድረግ ትችላላችሁ ማለት ነው። በጣም በጣም ምርጥ ነው። ምናልባት ሳይዙ ደግሞ በምትፈልጉት መልክ አልሆንላችሁ ካላችሁ ምን ማድረግ ትችላላችሁ? እንደ አዲስ ክሬት ማድረግ ትችላላችሁ ማለት ነው። ስለዚህ ከስተም ሳይዝ የራሳችሁን ሳይዝ መርጣችሁ በሃይ ኳሊቲ ምን ማድረግ ትችላላችሁ? ፖስተሮችን ክሬት ማድረግ ትችላላችሁ ማለት ነው በራሳችሁ ዳይሜንሽን። ወይም ደግሞ ኦልሬዲ ፕሪሜድ የሆኑ ለኢንስታግራም ለተለያዩ ሶሻል ሚዲያዎች የሚሆኑ ዳይሜንሽኖች አሉ። እነዚህን ዳይሜንሽኖች ክሊክ አድርጋችሁ ኤዲት ማድረግ ትችላላችሁ። ኢቭን ዩ ሃቭ አ ተምብኔል ለዩቲዩብ ተምብኔል መስራት ከፈለጋችሁ እንደምታዩት ለዩቲዩብ ተምብኔል የሚሆን የራሱ የሆነ ዳይሜንሽን አስቀምጦላችኋል ማለት ነው። ስለዚህ ቴክስቶችን አድ እያደረጋችሁ ምን ማድረግ ትችላላችሁ? በቀላሉ ኤዲት ማድረግ ትችላላችሁ ማለት ነው። እንዲሁም ደግሞ ምናልባት ስፔሲፊካሊ የምትፈልጉትን ፖስተር ስክሮል ማድረግ በጣም ከከበዳችሁ ወይም ደግሞ ከበዛባችሁ ምን ማድረግ ትችላላችሁ? ከላይ የሰርች ምልክቷን ክሊክ አድርጋችሁ ለፈለጋችሁት ፐርፐዝ የሚሆን ግራፊክስ ምን ማድረግ ትችላላችሁ? ዳውንሎድ ማድረግ ትችላላችሁ ማለት ነው። ስለዚህ በዚህ መልኩ የተለያዩ ግራፊክሶችን ቴምፕሌቶችን ኤዲት በማድረግ ብቻ በቀላሉ መስራት ትችላላችሁ። እንደምታዩቸው ዩቲዩብ ተምብኔሎችንም እዚህ ላይ ማግኘት ትችላላችሁ። በጣም አሪፍ የሆኑ ተምብኔሎች አሉ። እዚህ ላይ ገብታችሁ የራሳችሁን ፒክቸር ሪፕሌስ እያደረጋችሁ መስራት ትችላላችሁ። እንደምታዩት በጣም የሚያማምሩ ለዲዛይኒንግ አሪፍ የሆኑ ፒክቸሮችን እዚህ ላይ ታገኛላችሁ። አክቹአሊ ለዚህ የዩቲዩብ ቻናልም ተምብኔል እዚሁ አፕሊኬሽን ላይ ነው የምሰራው ማለት ነው። ምናልባት ተጨማሪ ጥያቄ ካላችሁ ኮሜንት ሴክሽን ላይ ድሮፕ አድርጉልኝ። ኔክስት ቪዲዮ ላይ እስከምንገናኝ ለአሁኑ በዚሁ ሰናበታችኋለሁ። ሰላም ሁኑልኝ። ቻው